ሰላም እንዴት ናችሁ? ዛሬ ደግሞ 11ኛ ክፍል ኬሚስትሪ ዩኒት 5 ላይ የወጡ የኢንትራንስ ጥያቄዎችን አብረን እንሰራለን። የመጀመሪያው ጥያቄ ሪአክሽን ሪችስ ኢኩሊብሪየም ዌን ነው የሚለው። አንድ ሪአክሽን ኢኩሊብሪየምን ሪች አድርጓል የምንለው መቼ ነው ነው። ሶ ኤ ላይ የኮንሰንትሬሽን ኦፍ ሪአክታንት ኤንድ ፕሮዳክትስ አር ኢኳል ይለናል። ሶ ኮንሰንትሬሽኑ እኩል መሆን አይጠበቅበትም። ምንድነው እኩል መሆን ያለበት? ሬቱ ነው እንጂ ኮንሰንትሬሽኑ ወይም አማውንቱ እኩል መሆን አይጠበቅበትም። ሶ ይሄ መልስ ሊሆን አይችልም ማለት ነው። ቢ ላይ the rate of forward reaction equals the rate of reverse reaction ይለናል። ሶ ይሄ ልክ ነው ቅድም እንዳልነው። all reactants have been consumed ይለናል። ኢኩሊብሪየም ማለት ወደ ሪአክታንትም ወደ ፕሮዳክትም በኢኳል ሬት ሙቭ ሲያደርግ ነው፣ እንዲሁም ዳይናሚክ ነው እንላለን። ሶ ይሄም መልስ አይሆንም ማለት ነው። ዲ ላይ the reaction has stopped ይላል። ሲጀመር አይቆምም። ባይ ኔቸር ሪአክሽኑ ዳይናሚክ ነው መሆን ያለበት። ሶ ሪአክሽኑ ሊቆም አይችልም ማለት ነው። ስለዚህ መልሳችን ቢ ይሆናል ማለት ነው። ወደ ሁለተኛው ጥያቄ ስናልፍ what is the effect of adding a catalyst to a reaction at equilibrium ነው የሚለን። ሶ ይሄ ማለት ካታሊስትን ኢኩሊብሪየም ያለ ሪአክሽን ላይ አድ ብናደርገው ምንድነው የሚፈጠረው ነው። ሶ ካታሊስት ስፒድ አፕ ሪአክሽን ብቻ ነው ማድረግ የሚችለው። ሪአክሽኑን ስፒድ አፕ ማድረግ ይችላል። እንዴት ነው ስፒድ አፕ የሚያደርገው? ባይ ሎወሪንግ አክቲቬሽን ኢነርጂ። አክቲቬሽን ኢነርጂውን ያን ሪአክሽን ለማስጀመር የሚያስፈልገውን ኢነርጂ ዝቅ በማድረግ ሪአክሽኑ በፍጥነት እንዲካሄድ ያደርገዋል ማለት ነው። ሶ ኤ ላይ it shifts the equilibrium towards product ይለናል። ሺፍት አያደርገውም። ካታሊስትን አድ ማድረግ ምንድነው የሚያደርገው? ወደ ፎርዋርድ ያለውንም ስፒድ አፕ ያደርገዋል፣ ወይም ደግሞ it becomes faster። ወደ ሪአክታንት ያለውንም ፋስተር ያደርገዋል። ነገር ግን ወደ አንዱ ብቻ ዳይሬክሽኑ እንዲቀይር አያደርገውም ማለት ነው። ሶ ኤ እና ቢ መልስ አይሆኑም ማለት ነው። ወደፊትም ወደ ኋላም ሺፍት እንዲያደርጉ አያግዝም። ሲ ላይ it increases the rate of both forward and reverse reaction ይለናል። ሶ ወደ ፎርዋርድም ወደ ሪቨርስም ያለውን የሪአክሽኑን ስፒዱን ማለት ነው ወይም ሬቱን ይጨምረዋል። ሶ ሲ ትክክለኛ መልስ ነው ማለት ነው። ዲ ደግሞ it changes the value of equilibrium constant ይለናል። ሶ ቫልዩንም አይቀይርም ማለት ነው። ካታሊስት ኦንሊ ማድረግ የሚችሉ ነገር ምንድነው? ስፒድ አፕ ማድረግ ነው እንጂ ካታሊስትስ does not change አንደኛ ኢኩሊብሪየም ፖዚሽኑን መቀየር አይችሉም። ፕላስ ደግሞ ኢኩሊብሪየም ኮንስታንቱን መቀየር አይችሉም ማለት ነው። ስለዚህ the only they can do speed up ማድረግ ብቻ ነው ማለት ነው። ሶ መልሳችን ሲ ይሆናል ማለት ነው። ሶስተኛ which of the following is true about the equilibrium constant k ነው የሚለው። ሶ ምርጫዎቹን ስናይ it is independent of temperature ይለናል። ቴምፕሬቸር በጣም ትልቅ ኢፌክት ነው ያለው በሪአክሽን ውስጥ ቢኮዝ ሪአክታንቶቹ ቴምፕሬቸር ሲጨምር ስፒዱም ስለሚጨምር ማለት ነው። ለኢንዶተርሚክ ሲሆን ቢ it measures the extent of a reaction at equilibrium ይለናል። ሶ ይሄ ልክ ነው። መጠኑን ይወስነዋል። ለምሳሌ ኬ ከአንድ በላይ የሚሆን ከሆነ ሞር ፕሮዳክት ነው ማለት ነው ፎርም የሚሆነው። እንዲሁም ኬ ደግሞ ከአንድ የሚያንስ ከሆነ ሞር ሪአክታንትስ ፎርምድ ይሆናል ማለት ነው። ሶ ይሄ ነው ማለት ነው ትክክለኛው መልስ። ሲ it always larger number ይሆናል። ሶ ሁሌም ላይሆን ይችላል። ላርጀር ነምበር የሚሆነው ኬ ከአንድ ሲበልጥ ወይም ሞር ፕሮዳክት ሲፈጠር ማለት ነው። ሶ እሱ ደግሞ ሁሌም ላይሆን ይችላል። ሲ መልስ አይሆንም። it is the same for all reaction ይላል። the same ሊሆን አይችልም። ሶ መልሳችን ቢ ይሆናል ማለት ነው። አራተኛው ላይ ስንመጣ which one is an example of
ሪቨርሰብል ሪአክሽን ነው የሚለው። የሪቨርሰብል ሪአክሽን ኤግዛምፕል የሆነው የቱ ነው? ሪቨርሰብል ሪአክሽን ወዴት ሊሄድ ይችላል? ኢት ካን ጎ ወደ ፎርዋርድ ሊሄድ ይችላል፣ እንዲሁም ደግሞ ወደ ባክዋርድም ሊመለስ ይችላል ማለት ነው። ሶ ምርጫዎቹን ስናይ በርኒንግ ኦፍ ውድ ይለናል። ሶ እንጨት ከተቃጠለ በኋላ አይመለስም። ሶ ኤ መልስ አይሆንም፣ ትልቅ ኃጢአት ነው። ኦኬ ቢ ረስቲንግ ኦፍ አይረን፣ አይረንም አንዴ ረስት ካደረገ አይመለስም ማለት ነው በቀላሉ። ሶ እሱም አይሆንም። ሲ ሜልቲንግ ኦፍ አይስ፣ ኤም አይሆንም። ፎርሜሽን ኦፍ አሞኒያ ኢን ሃበር ፕሮሰስ፣ ይሄ ሪቨርሰብል ሪአክሽን ነው። ናይትሮጅን ከሃይድሮጅን ጋር አሞኒያ የሚፈጠርበት ፕሮሰስ በሃበር ማለት ነው። እዚች ጋር ኃጢአት ሰርተናል። 3H ነው የሚሆነው። ሶ እዚህ ጋር ይሄ የሚያሳየው ወደ ፎርዋርድ፣ ይሄኛው ወደ ፎርዋርድ እንደሚሄድ ያሳየናል። ሶ ይሄኛው ደግሞ ወደ ባክዋርድ እንደሆነ ያሳየናል ማለት ነው። ስለዚህ ፎርሜሽን ኦፍ አሞኒያ በሃበር ፕሮሰስ ማለት ነው። እሱ ምንድነው? ሪቨርሰብል ሪአክሽን ነው ማለት ነው። ሶ መልሳችን ዲ ይሆናል ማለት ነው። አምስተኛ ላይ what does a very small equilibrium constant indicate ነው የሚለን። በጣም ትንሽ የሆነ የኢኩሊብሪየም ኮንስታንት ወይም የኬ ቫሊዩ ካለን ምንድነው ኮንክሉዥናችን ነው ምንድነው ማለት የምንችለው ነው። ሶ ኬ ከአንድ የሚበልጥ ከሆነ ሞር ፕሮዳክት ይፈጠራል ብለን ነበር አይደለ? ኬ ደግሞ ከአንድ የሚያንስ ከሆነ ሞር ሪአክታንቶች ይፈጠራሉ ብለን ነበር። ሶ አሁን ደግሞ ከአንድ ሲያንስም ሆኖ በጣም ስሞል ሲሆን ነው እያለን ያለው። the reaction favors formation of product ይለናል። ፎርሜሽን ኦፍ ፕሮዳክት የሚሆነው ኬ ከአንድ ሲበልጥ ነው። ሶ ላርጀር ሲሆን እንጂ ስሞል ሲሆን አይደለም ማለት ነው። ቢኮዝ ኦፍ ዳት ኤ መልስ አይሆንም ማለት ነው። ቢ the reaction favors formation of reactants ይለናል። ሶ ቢ መልስ ይሆናል አሁን እዚህ ጋር እንዳልነው። ሲ the reaction is very fast አይሆንም። ስሞል አማውንት ኦፍ ፕሮዳክት ነው የሚፈጠረው በዚህን ሰዓት ማለት ነው። እዚህ ጋር ኮንክሉዥን ለመስጠት ያክል very small product ፎርም ይሆናል፣ ፕላስ ደግሞ most of substance remain as a reactant። አብዛኛው ሰብስታንሶች ወይም ሪአክታንቶቹ ወደ ፕሮዳክት አይቀየሩም ማለት ነው። ሪአክታንት ሆነው ይቆያሉ ማለት ነው። ኦኬ ወደ ስድስተኛው ጥያቄ ስናልፍ what is the purpose of using catalyst in industrial process like the Haber process? Haber process ናይትሮጅን እና ሃይድሮጅንን ወደ አሞኒያ የመቀየር ፕሮሰስ ነው ማለት ነው። ሶ እዚህ ውስጥ ካታሊስት ለምንድን ነው የሚያገለግለው ነው ጥያቄው። ካታሊስቶች ምንድነው ማድረግ የሚችሉት ብለናል? ስፒድ አፕ ማድረግ ይችላሉ። ስፒድ አፕ የሚያደርጉትን በምንድን ነው? አክቲቬሽን ኤነርጂውን ሎወር በማድረግ ማለት ነው። ኤ ቱ ሺፍት ዘ ኢኩሊብሪየም፣ ሲጀመር ካታሊስት ሺፍት አያደርግም፣ ይሄ ትልቅ ኃጢአት ነው። ቢ ቱ ኢንክሪዝ ዘ ሬት ኦፍ ሪአክሽን ይለናል። ሶ ሬቱን ለመጨመር ኢንክሪዝ ለማድረግ የሚያገለግለው። ሲ ላይ ቱ ዲክሪዝ ዘ ቴምፕሬቸር ሪኳየርድ ፎር ዘ ሪአክሽን ይላል። ምንም ከቴምፕሬቸር ጋር አይገናኝም። ሶ ኢትስ ኦንሊ አባውት ስፒድ ማለት ነው። ስፒዱን ነው የሚጨምረው ማለት ነው። ሶ መልሳችን ቢ ይሆናል ማለት ነው። ሶ የካታሊስትን ጥቅሞች እዚህ ጋር ስፒድ አፕ ከሚለው ውጪ እስኪ ብንጨምርበት ሪዲዩስ ታይም ፕላስ ደግሞ ኢምፕሩቭ ኤፊሽንሲውንም ይጨምርልናል ማለት ነው። ሰባተኛው which of the following changes would increase the yield of product in an exothermic reaction at equilibrium ነው የሚለው። ሪአክሽኑ ኤግዞተርሚክ ሲሆን ምንድነው የሚሆነው የሚለውን እኔ ሂት ሪሊዝድ ይሆናል as a product according to Le Chatelier's principle ማለት ነው። when we decrease the temperature it favors forward፣ ወደ ፎርዋርድ ይሄዳል ማለት ነው።
to produce more products ይሆናል ማለት ነው። ቴምፕሬቸሩን የምንቀንሰው ከሆነ እስኪ ምርጫዎቹ ላይ ሄደን ኢንክሪዚንግ ቴምፕሬቸር ይላል። ቴምፕሬቸሩን ኢንክሪዝ ካደረግ ነው ወደ ሪአክታንት ነው የሚሄደው። ይሄ አይሆንም። ዲክሪዝ ዘ ቴምፕሬቸር ይሄ ትክክለኛው መልስ ነው። አዲንግ ካታሊስት ምንድነው የሚያደርገው? ቀጥታ ስፒድ አፕ ብቻ ነው የሚያደርገው፣ ስፒዱን ብቻ ነው የሚጨምረው። ስለዚህ እሱም መልስ አይሆንም ማለት ነው። ኢንክሪዝ ዘ ቮሊዩም ኦፍ ዘ ሪአክሽን ቬዝል ቮሊዩሙን መጨመርም በተቃራኒው ነው፣ ወደ ሪአክታንት ነው እንዲሄድ የሚያደርገው። ስለዚህ by decreasing of the temperature we can increase the yield of products ማለት ነው። መልሱ ቢ ይሆናል ማለት ነው። ወደ ስምንተኛው ስናልፍ what happens to the equilibrium constant K when the temperature of a reaction changed? ቴምፕሬቸሩ ሲቀየር ምንድነው ሀፕን የሚያደርገው K ላይ ወይም ኢኩሊብሪየም ኮንስታንት ላይ? K ከቴምፕሬቸር ጋር ቼንጅ ያደርጋል። changes with temperature ከቴምፕሬቸር ጋር ቼንጅ ያደርጋል። እስኪ ለምሳሌ ኤግዞተርሚክ ሪአክሽን ሲሆን እና ኢንዶተርሚክ ሪአክሽን ሲሆን ምን እንደሚፈጠር ኤግዞተርሚክ ሲሆን ቴምፕሬቸሩን ኢንክሪዝ ስናደርገው ኢኩሊብሪየም ኮንስታንት ይቀንሳል ወይም ዲክሪዝ ያደርጋል። ኢንዶተርሚክ ሲሆን ደግሞ ሪአክሽኑ ቴምፕሬቸሩን የምንጨምረው ከሆነ K ወይም ኢኩሊብሪየም ኮንስታንት ይጨምራል ማለት ነው። ስለዚህ እኛ እያለን ያለው መቼ ነው የሚቀየረው ነው። ኤ ኢት ሪሜንስ ኮንስታንት ይለናል። ኮንስታንት አይሆንም። እዚህ ጋር እንዳየነው ቴምፕሬቸሩን ስንጨምረውና ስንቀንሰው ይለያያል ማለት ነው። ኦልዌይስ ኢንክሪዝም አይሆንም። ቴምፕሬቸሩን ስንጨምረውም ስንቀንሰውም ኢንክሪዝ አይሆንም ማለት ነው። ምክንያቱም ኤግዞተርሚክ ሲሆን ቴምፕሬቸሩን ስንጨምረው ኢኩሊብሪየም ኮንስታንት ይቀንሳል። ምክንያቱም ሂት አይፈልግም። ሂት እንደ ፕሮዳክት ነው ፕሮዲውስድ የሚደረገው። ሌላ ሂት የምንሰጠው ከሆነ ኢቭን ይሄ ስሎው ዳውን ነው የሚያደርገው ማለት ነው ሪአክሽኑ። ስለዚህ ሁሌም ዘሴም አይሆንም። ኦልዌይስ ኢንክሪዝ የሚለው አይሆንም ማለት ነው። ኦልዌይስ ዲክሪዝም አይሆንም። ቢኮዝ ቴምፕሬቸሩን ስንጨምረው ለኢንዶተርሚክ ሪአክሽን ከሆነ ይጨምራል። ስለዚህ ሁሌም ዲክሪዝም አይሆንም ማለት ነው። እሺ ዲ ኢት ሜይ ኢንክሪዝ ኦር ዲክሪዝ ዲፔንዲንግ ኦን ዌዘር ዘ ሪአክሽን ኢዝ ኤግዞተርሚክ ኦር ኢንዶተርሚክ አሁን እዚህ ጋር ያልነው ማለት ነው። መልሳችን የሚሆነው ዲ ነው ማለት ነው። ሲምፕሊ መያዝ ያለባችሁ እናንተ እዚህ ጋር ያሉት ነው። ለኢንዶተርሚክ እና ለኤግዞተርሚክ ሲሆን ምንድነው የሚለወጠው፣ እንዴት ነው የሚሆነው የሚለውን ካያችሁ ይበቃል። ኩዌስችን ነምበር 9 in the contact process for production of sulfuric acid what is the purpose of using vanadium pentoxide? A it acts as a reactant ይለናል። ሪአክታንት አይደለም፣ እንደ ካታሊስት ነው የሚያገለግለን። it increase the yield of sulfur የሰልፈር ትራይኦክሳይድን አይደለም የሚጨምረው። ሰልፈር ትራይኦክሳይድ እዚህ ጋር እንደ ሪአክታንት ነው የሚያገለግለው። ይልዱን ስለማይጨምረው ይሄ መልስ አይሆንም። እንደ ካታሊስት ነው የሚያገለግለው። just speed up ብቻ ነው የሚያደርግልን ማለት ነው። it lowers the temperature required for the reaction ቴምፕሬቸሩን ሳይሆን ሎወር የሚያደርገው አክቲቬሽን ኢነርጂውን ነው። ያን ሪአክሽን ለማስጀመር የሚያስፈልገውን ኢነርጂ ሎው ያደርግልናል። የካታሊስት ትልቁ ስራ እሱ ነው። ስፒድ አፕ የሚያደርጉት by lowering of activation energy activation energy ማለት የሆነ ሪአክታንት ያን ሪአክሽን ለመጀመር የሚያስፈልጋቸው ኢነርጂ ምንድነው? ካፒታል ማለት ነው። የሆነ ቢዝነስ ልትጀምሩ አስባችሁ ያን ቢዝነስ መጀመሪያ የሆነ ካፒታል ያስፈልጋቸዋል። ያ ማለት ነው። መልሳችን ቢሆናል ማለት ነው። question number 10 if the reaction quotient ወይም Q is greater than equilibrium constant what will happen to the reaction? መያዝ ያለባችሁ K ከQ የሚበልጥ ከሆነ more product ነው የሚፈጠረው ወይም ደግሞ ወደ ፎርዋርድ ነው ሺፍት የሚያደርገው። Q ደግሞ ከK የሚበልጥ ከሆነ more ሪአክታንት ነው ማለት ነው የሚፈጠረው። እኩል ከሆኑ ደግሞ አት ኢኩሊብሪየም ይሆናል ማለት ነው። ምንድነው የሚሆነው? more reactant
ይፈጠራል ማለት ነው። ወይም ደግሞ ወደ ሌፍት ነው ማለት ነው shift የሚያደርገው። the reaction will shift to the right ወደ ራይት የሚሄደው k የሚበልጥ ከሆነ ወይም ኢኩሊብሪየም ኮንስታንቱ የሚበልጥ ከሆነ ነው። b ላይ the reaction will shift to the left ይለናል። ሶ ይሄ ትክክለኛው መልስ ነው። c the reaction will stop አያደርግም። ኢኩሊብሪየም ኮንስታንቱ ኢንክሪዝ አያደርግም። ሶ b ይሆናል ማለት ነው መልሳችን። ወደ 11ኛው ጥያቄ ስናልፍ for a gaseous reaction at equilibrium decrease pressure ፕሬሸሩን ዲክሪዝ ብናደርገው ምን ይሆናል ነው። ሶ እዚህ ጋር ነምበር ኦፍ ሞል ነው የምናየው። ፕሬሸሩን ዲክሪዝ በምናደርገው ጊዜ ብዙ ሞል ወዳለው ነው የሚሄደው። ብዙ ነምበር ኦፍ ሞል ያለው ወደ ሪአክታንት ከሆነ ወደ ሪአክታንት ይሄዳል፣ ወደ ፕሮዳክትም ከሆነ ልክ እንደዛው ማለት ነው። ስለዚህ ፕሬሸሩን በመቀነስ ኤን ግሬተር ወደ ሆነበት ነው ማለት ነው ሺፍት የሚያደርገው። ሶ መልሳችን ቢሆናል favors the side with more moles of gas ብዙ ሞል ኦፍ ጋስ ወዳለበት ይሄዳል ፕሬሸሩ ከቀነስ ነው። ቮሊዩም ደግሞ ያው በፕሬሸር ተቃራኒ ነው የሚሆነው ማለት ነው። ሶ መልሳችን ቢ ይሆናል ማለት ነው። 12ኛው what is the relationship between equilibrium constant for the forward and reverse reaction? ኤ ላይ እኩል ናቸው ይለናል። እኩል አይደሉም። ሬት ኦፍ ሪአክሽናቸው ነው እንጂ እኩል የሚሆነው ላይክ አማውንታቸው ምናምን እኩል አይሆንም። ቢ they are reciprocals of each other ያ ሪሲፕሮካል ናቸው ምክንያቱም ሬታቸው ማለት ነው ሬት ኦፍ ፎርዋርድ ሪአክሽን እና ሬት ኦፍ ባክዋርድ ሪአክሽን እኩል ነው ማለት ነው። ስለዚህ ሪሲፕሮካል ናቸው። ሲ they add up to 1 ይላል። ሶ ይሄ የማይሆነው መልሳችን ቢ ይሆናል ማለት ነው። 13ኛው which of the following is an example of industrial process that utilize the principle of chemical equilibrium? ኬሚካል ኢኩሊብሪየምን ኢንዱስትሪ ውስጥ እንዴት ነው የምንጠቀመው ነው። ወተርን ኤሌክትሮላይሲስ ለማድረግ አንጠቀምበትም ኬሚካል ኢኩሊብሪየም። ሃበር ፕሮሰስ ፎር አሞኒያ ፕሮዳክሽን ኢንዱስትሪ ውስጥ አሞኒያን ስናመርት ከናይትሮጅን እና ከሃይድሮጅን ካታሊስትን በመጠቀም ፕሮዳክሽኑ እንዲጨምር እናደርጋለን። እሱ የሚሰራው በፕሪንሲፕል ኦፍ ኬሚካል ኢኩሊብሪየም ነው ማለት ነው። ሶ መልሳችን ቢ ይሆናል ማለት ነው። ሲ ላይ ፍራክሽናል ዲስቲሌሽን ኦፍ ክሩድ ኦይል ለዚህም አያገለግልም። ይሄ በኬሚካል ኢኩሊብሪየም ፕሪንሲፕል የሚሰራ አይደለም። ዲ ኒውትራላይዜሽን ሪአክሽን ቢትዊን አሲድ ኤንድ ቤዝ ይሄም አይሆንም። 14ኛው what is the definition of chemical equilibrium? ኬሚካል ኢኩሊብሪየም ማለት ምን ማለት ነው? ዲፊኒሽኑ a state where a concentration of reactants and products are equal። አሁን እዚህ ጋር ኮንሰንትሬሽኑ አይደለም እኩል መሆን ያለበት፣ ኮንሰንትሬሽኑ ሳይሆን ሬት ኦፍ ሪአክሽኑ ነው። ሶ ይሄ መልስ አይሆንም። ቢ ላይ ስቴት ዌር the rate of forward እና ሪቨርስ ሪአክሽን እኩል ሲሆን ይሄ ትክክለኛው መልስ ነው። ሲ ላይ ስቴት ዌር the reaction has stopped ሪአክሽኑ አይቆምም ምክንያቱም ዳይናሚክ ነው in nature ብለናል። ዲ ስቴት ዌር the activation energy is zero አክቲቬሽን ኤነርጂም ዜሮ አይሆንም። አክቲቬሽን ኤነርጂ ዜሮ ሆነ ማለት ኖ ሪአክሽን ማለት ነው። ስለዚህ ይሄ የማይሆንም ቢ ነው ማለት ነው። ኦኬ 15ኛው which of the following factors does not affect the position of equilibrium in a reaction? የኢኩሊብሪየምን ፖዚሽን አፌክት የሚያደርገው የትኛው ነው? ኤ ኮንሰንትሬሽን ኦፍ ሪአክታንት አፌክት ያደርገዋል። ለምሳሌ የሪአክታንቱ ኮንሰንትሬሽን ወይም መጠኑ ከጨመረ ወደ ፕሮዳክት ፌቨር ያደርጋል፣ ሞር ፕሮዳክት ይፈጠራል ማለት ነው። ቴምፕሬቸር እሱም አፌክት ያደርገዋል። ለኤክዞተርሚክ እና ለኢንዶተርሚክ ብለን አይተነዋል ማለት ነው ከአሁን ፊት። ሲ አዲንግ ካታሊስት ካታሊስትን አድ በምናደርግበት ጊዜ ሺፍት አያደርገውም ወይም ፖዚሽኑን አይቀይረውም። ካታሊስት ኦልዌይስ ሊያደርግ የሚችለው ነገር ስፒዱን ይጨምረዋል ወይም ስፒድ አፕ ያደርገዋል እንጂ it cannot shift the position of the equilibrium። ሶ ይሄኛው መልስ ይሆናል ማለት ነው። ፕሬሸር ለጋሲዮስ ሪአክሽን ይላል። ፕሬሸርም ኢፌክት አለው። መልሳችን ሲ ነው የሚሆነው ማለት ነው። 16ኛው what is the significance of magnitude of equilibrium constant ነው የሚለው። ኢኩሊብሪየም ኮንስታንት ምን ነው ኢንዲኬት የሚያደርገው? ማግኒቲዩዱ ማለት ነው። ኤ it indicates the rate of reaction rate of reaction አይደለም ኢንዲኬት የሚያደርግልን ማግኒቲዩዱ። ቢ it indicates the extent of which reaction proceed to completion ይሄ ልክ ነው። ሪአክሽኑ
ወዴት ነው ፕሮሲድ የሚያደርገው የሚለውን ነው ማለት ነው የሚነግረን። ሲ it indicates the activation energy of the reaction. it indicates the temperature at which the reaction occur. ይሄም አይሆንም። ሶ መልሳችን ቢ ይሆናል። ቢኮዝ ኬ ላርጀር ሲሆን ሞር ፕሮዳክት ይፈጠራል። ኬ ላርጅ መሆኗና ስሞል መሆኗ ኢፌክት አለው ማለት ነው። ሪያክሽኑ ወዴት ነው ፕሮሲድ የሚያደርገው የሚለው። አሁን ለምሳሌ ላርጅ ሲሆን ወደ ፎርዋርድ ነው እንላለን ወይም ወደ ፕሮዳክት ነው እንላለን። ኬ ደግሞ ስሞል ሲሆን ወደ ሪአክታንት ነው ብለን እንድንገልጽ ነው የሚያደርገን ማለት ነው። ስለዚህ ሪአክሽኑ ወዴት ነው የሚሄደው የሚለውን ነው ማለት ነው የሚያሳየን። ኦኬ 17ኛው which of the following is a characteristics of system at equilibrium? የሆነ ሪአክሽን ወይም የሆነ ሲስተም ኢኩሊብሪየም ላይ ነው ስንል ምን አይነት ካራክተሪስቲክስ ይኖረዋል? the system is static static አይደለም by nature ዳይናሚክ ነው መሆን ያለበት። ስለዚህ ይሄ መልስ አይሆንም። the forward and the reverse reaction have stopped መሆን የለበትም። ወደ ሪአክታንትም ወደ ፕሮዳክትም ይሄዳል ማለት ነው። see the reactions of reactants and the products are constant. concentration of reactant እና product constant መሆን አለበት።